ዋናው ምንድነው? የኔ በህይወት መኖር፣ የኔ በጤና መኖር ያ ነው ዋናው። ስለዚህ በህይወታችሁ ምንም ነገር ሲመጣ ዋናው እኔ አቅም ስላለኝ ነው ያመጣሁት፣ ስለዚህ አሁንም አቅሙ አለኝ አሁንም አመጣዋለሁ ብላችሁ ህይወታችሁን ሞር ጠንካራው ናችሁ ቀጥታ እምመክራችሁ እምኖረውን ነው እምኖረውን እየኖርኩ ማሳያችሁ ነው እምመክራችሁ። መቼም ተሰብሬ ወድቄ አታዩኝም። ምንም ነገር ሲጠፋ እንደ አዲስ ይመጣል። ስወድቅ እነሳለሁ፣ ስወድቅ አፈርልሼ እነሳለሁ። ጠንካራ ነኝ። ሁሌ ሰክሰስ ብቻ የለም። ተከስራላችሁ። አንዳንዴ ስትከስሩም እንደ አዲስ ትጀምራላችሁ። ፍሮም ስክራች ፍሮም ዚሮ በጥንካሬ ሁሌም ለራሳችሁ ኑሩለት። እኔ ለራሴ ያለውለት። ስለዚህ እኔ እየኖርኩ ነው ማሳያችሁ። ወሬ ብቻ አይደለም፣ እየኖርኩ አሳያችኋለሁ በተግባር። አሁን ወደ ትዳር ምክሩን ጨርሰናል። ወደ ትዳር እንግባ። ሌላ ደግሞ አንድ እኔ ጅል የምመስላችሁ ሰዎች እኔን እንደ ጅል የምታዩኝ እቤቴ ገብታችሁ እያደነቃችሁኝ አስመሳይ እባብ የሆናችሁ ሰዎች እቤቴ ገብታችሁ አድንቃችሁኝ እየገባችሁ በየቤቱ የምታሙኝ ሰዎች ጅል አይደለሁም። ስማርት ነኝ። ስማርት ስለሆንኩ ነው መልስ ማልሰጣችሁ። በጣም ስማርት ስለሆንኩ ነው። ፎከስ ራሴ ላይ ብቻ ትኩረት ስለማደርግ ነው። እማላቅ እንዳይመስላችሁ። ግን ይቅርታ ስትጠይቁ አልቀበላችሁ። ለምሳላችሁ አንድ ሰው በጀርባችሁ ሊወጋችሁ ሞክሮ አስተካክሎ ሳይወጋ ቀርቶ ጩቤው ተጣመመበትና ሰክሰስፉል አልሆነም። ከዛም በኋላ ስላልተሳካለት አስተካክሎ ትክክለኛ ቦታ ስላልወጋችሁ ጩቤው ስላልሰመጠለት ወደ ውስጥ ይቅርታ ይጠይቃችኋል። በደንብ አስልቶ ሹል አድርጎ በሚቀጥለው አስተካክሎ ሊወጋችሁ ማለት ነው። ገባችሁ? በመጀመሪያው ሲወጋ ሜቢ አጥንት ላይ ወቅቶ ጩቤው ተሰብሮበት ወይ ተጣሞበት አልተሳካም፣ ተሰበረ። ኦኬ ሶ ምን ያደርጋል? ወይ ሌላ ጩቤ ገዝቶ ወይ ያችኑ አቃንቶ ሞርዶ አስልቶት በደንብ አሲሎት ጥሩ ቦታ ላይ ሊያስገባላችሁ ሲፈልግ ይቅርታ ይጠይቃችኋል። ገባችሁ? አንድ ጊዜ በጀርባችሁ ለወጋችሁን ሰው ይቅርታ ካደረጋችሁ ለሁለተኛው ለመወጋት እየተሳለላችሁ ነው። ተጠንቀቁ። እኔን አታገኙኝም። ጅል አይደለሁም። በጣም ብልጥ ነኝ። እጥረቴን አይታችሁ ንቃችሁኝ ሊሆን ይችላል፣ ግን እኔ በጣም ስማርት ነኝ። ተመልሼ አንዴ በጀርባዬ ከወጋኝ ሰው ጋር ተመልሼ እምሆን ጅል አይደለሁም። ለምን? ለራሴ በጣም ትልቅ ክብር ስላለኝ፣ ራሴን በጣም ስለምወደው ራሴን አልከዳውም። ብዙ አስመሳዮች አሉ ሚዲያ ላይ ሙልጭ አርገው ከነዘር ማንዘራቸው ተሰዳድበው ከዛ ይቅርታ ተጠያይቀው አብሮ የሚቀጥሉ ሰዎች አሉ። እነዛ ሰዎች ራሳቸውን የከዱ ናቸው። እኔ ራሴን አልከዳውም። ከራሴ የሚበልጥብኝ የለም። አንዴ እኔን የወጋኝን ሰው አስመሳይ ሆኜ አብሬ ለሚዲያ ብዬ ይቅርታ ምናምን ተባብዬ አብሬ መቀጠል ራሴን የከዳው ካዲ አይደለም። ራሴን አልከዳውም በፍጹም። ራሴን በጣም ወደዋለሁ። ራሴን በጣም አከብረዋለሁ። ህይወት አንዴ ናት። አንዴ ነው እድል ያለው። አንዴ ከጀርባዬ የወጋኝን ሰው መጥቶ ይቅርታ ሲጠይቀኝ አመሰግናለሁ፣ ይቅርታህን ተቀብያለሁ፣ ቴንኪው፣ በመንገድህ ቀጥል ነው ምለው። ከሱ ጋር አብሬ አልቀጥልም። ለምን? ድጋሚ ሊወጋችሁ ቢላውን ባይለኛው እየሳለ ነው። ተጠንቀቁ። ቢላውን ባይለኛው እየሳለ ነው። ትክክለኛ ቦታ ሊወጋችሁ ስለፈለገ ነው ይቅርታ ይጠይቃችሁ። እናንተን ለመውጋት ደግሞ ካጠገባችሁ መሆን አለበት። ያ ሰው አጠገባችሁ ካልሆነ ሊወጋችሁ አይችልም። የሩቅ ሰው ይወረውራል፣ ይስትሻል፣ አያገኝሽም። ሊወጋሽ የሚችለው ያቀረብሹ ሰው ነው። ጓደኛ ምናምን ብለሽ ያቀረብሹ ሰው ነው። እኔ አክብሬያቸው ቤቴ ገስት አስገብቻቸው ያመሰግንኳቸው ያደነቅኳቸው ያደነቁኝ ምናምን ሰዎች ናቸው። አጸያፊ ስድብ ከነ ልጆቼ ከነ ባሌ ከነ እናቴ ከነ አባቴ ምናምን እየሰደቡኝ ያሉት ትናንትና ሀቢባ እንደ ሀቢባ አይነት ሰው አይተናናቅ ምናምን ሲሉ የነበሩ ሰዎች ናቸው። ዛሬ እኔን በአሽሙር እየወጉ እየተሳደቡ ያሉት እነዚህ ሰዎች ምን ያህል ከሃዲነታቸውን ነው የሚያሳየው። እኔ ግን እንደነሱ ስላልሆንኩኝ ስማቸውንም እየጠራው አልነገርም። ግን ለእናንተ ትምህርት እንዲሆናችሁ አንድ ጊዜ ነው ህይወት። አንዴ ነው የምንኖረው። አንዴ ኖረን ነው የምንሞተው። ህይወት አንዴ ናት። እድል አንዴ ነው። አንዴ የወጋችሁን ሰው መልሳችሁ እድል አትስጡት። በደንብ ስለቱን ስሎ ባይለኛው ሊወጋችሁ ነው። ይቺን ምክር ያዟት፣ ግዴላችሁ።